የአብርሽ አባት ጋሽዬ አብርሽን ልጃቸውን መረቁት። እግዚአብሔር ትዳርህን ህይወትህን በሙሉ ይባርክልህ ብሎት መርቆታል ማለት ነው። እውነት ለመናገር ጋሽዬ አብርሽን በጣም ነው የሚወዱት። እንግዲህ አብርሽ በራሱ ጭንቅላት እያሰበ አይደለም፣ አብርሽ ላይ ነገር አድርጎበት ነው እንጂ አብርሽ እንደዚህ አያደርግም ሲሉም ጋሽዬ የአብርሽ አባት ተናግሯል ማለት ነው። እንግዲህ ተቀየማችሁ ሰዎች ካላችሁ ይቅር በሉት፣ ልጄ ምንም አያውቅም። እንግዲህ በጣም ብዙ ነገር ያደረገው ያው በጥንቆላት በተባለው ነገር ነው። ጭንቅላቱን አስተው ነው እንጂ በፍጹም ልጄ እንደዚህ አያደርግም ሲሉ ጋሽዬ የአብርሽ አባት በቃ ሚስጥሩን ዘረጋግፈው አወጡ ማለት ነው። ጋሽዬ ማለት የእውነት ሰው ትልቅ ሰው ናቸው። ሀቅ የሚያወጡ ሰው ናቸው ማለት ነው። እውነተኛ ሰውን የሚወዱ ሰው ናቸው። አንድ ቀን ጋሽዬ ዋሽቶ ራሱ አያውቁም ማለት ነው። ቪዲዮን እንግዲህ ሲጀምሩ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ፣ የተመቻችሁን ኮሜንት ደግሞ ኮሜንት መስጫው ላይ መጻፍ ትችላላችሁ ማለት ነው። ሩታ ወደፊት እያላችሁ መጻፍ ትችላላችሁ። እንግዲህ ከሩትዬ ጋርም ሆነ ትዳርን ህይወትን ይባርክልን መድኃኔዓለም ሲሉ ተናግረዋል ጋሽዬ የአብርሽ አባት ማለት ነው። በጣም ደስ የሚለው እንግዲህ ጋሽ የአብርሽ አባት ሩታና አብርሽ ጋሽ የአብርሽ አባት እንግዲህ ሩታና አብርሽ አንድ ላይ እንዲሆኑ ህይወታቸውን እንዲመሩ ሩታና አብርሽ አንድ ላይ ሆኖ ልጃቸውን ልዑልን እንዲያሳድጉ ነው የሚፈልጉት። በቃ አብርሽና ሩታን ማንም ሰው እንዳይለያቸው፣ መሃላችሁ አንድ ሰው እንዳይገባ ሲሉም ተናግሯል። በጣም ደስ የሚል ነገር ነው እንግዲህ ጋሽዬ የአብርሽ አባት የተናገሩት ማለት ነው። እንግዲህ በጣም ደስ በሚል ሁኔታ እንግዲህ አብርሽም አሁን ወደ ራሴ ተመልሻለሁኝ፣ አሁን በራሴ እወስናለሁ፣ በራሴ መወሰን እችላለሁም ሲል አብርሽ ተናግሯል ማለት ነው። በጣም ደስ ይላል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ። ደህና ሁኑልኝ።